በሕይወታችን ውስጥ ከባድ ፈተናዎች ሲገጥሙን የእግዚአብሔር ቸርነት ማየት ያቅተናል ወይስ በዙሪያችን ያለው ነገር ሁሉ የፈጣሪን ድንቅ ሥራ ይመሰክራል? ዛሬ በግብጽ ኦርቶዶክስ ቤተክርስቲያን መሪ በነበሩት በብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ አንደበት የተነገረውን ልብ የሚነካና ተስፋ የሚሰጥ ትምህርት እናያለን። ዓለም በእግዚአብሔር ቸርነት የተሞላች ናት ሲሉ ምን ማለታቸው ነበር? አብረን እንመርምር። ሰላም የተወደዳችሁ የደሊላ ሚዲያ ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው በብዙዎች ልብ ውስጥ ታላቅ ቦታ የነበራቸው 117ኛው የእስክንድሪያ ፖፕና የመላው አፍሪካ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊን ጥልቅ መንፈሳዊ አስተምሮ ነው። እኚህ ታላቅ አባት በተለያዩ ጊዜያት ያስተማሯቸው ትምህርቶች ለብዙዎች የብርታትና የተስፋ ምንጭ ነበሩ። ከነዚህም መካከል አንዱና ዋነኛው ዓለም በእግዚአብሔር ቸርነት የተሞላች ናት የሚለው ሐሳባቸው ነው። ይህንን ሲሉ ሕይወት ሁሌም ቀላል ናት ማለታቸው አይደለም። ችግሮች፣ ፈተናዎችና መከራዎች በሕይወት ጎዳናችን ላይ ሊያጋጥሙን እንደሚችሉ ያውቃሉ። ነገር ግን ከእነዚህ ሁሉ በላይ የሆነ ሁሉን የሚገዛና የሚቆጣጠር የእግዚአብሔር ቸርነትና ምሕረት እንዳለ እንድናስተውል ያሳስቡናል። አቡነ ሽኖዳ እንደሚያስተምሩን የእግዚአብሔር ቸርነት ለማየት ልባችንን ክፍት ማድረግ አለብን። በተፈጥሮ ውስጥ በምናያቸው ተራሮች፣ ወንዞች፣ ሰማይና ከዋክብት እንዲሁም ሕይወት ያላቸው ፍጥረታት ሁሉ የእግዚአብሔርን ጥበብና ቸርነት ይመሰክራሉ። ፀሐይ ስትወጣ፣ ዝናብ ሲዘንብ፣ አዝመራ ሲደርስ፣ ይህ ሁሉ የቸርነቱ መገለጫ ነው። በሰው ልጆች ግንኙነት ውስጥ ፍቅር፣ ርህራሄ፣ መረዳዳት፣ ይቅር መባባል ስናይ የእግዚአብሔር ቸርነት በሰዎች በኩል ሲሰራ እናያለን። በመንፈሳዊ ሕይወታችን በጸሎት፣ በንስሐ፣ በቅዱስ ቁርባን አማካኝነት የምናገኘውን ሰላምና ደስታ እንዲሁም በፈተና ጊዜ የምናገኘው መጽናናት የቸርነቱ አንድ አካል ነው። አንዳንዴ ችግሮች ሲበዙብን እግዚአብሔር የት አለ ብለን ልንጠይቅ እንችላለን። አቡነ ሽኖዳ ግን በእንደዚህ አይነት ጊዜ እንኳን እምነታችንን አጽንተን እንድንፈልገውና ቸርነቱ በስውርም ቢሆን እየሰራ እንደሆነ እንድናምን ያበረታቱናል። ብርሃነ ዓለም ቅዱስ ጳውሎስ እንዳለው እግዚአብሔርም ለሚወዱት እንደ ሐሳቡም ለተመረጡት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል በሮሜ መልእክቱ ምዕራፍ 8 ቁጥር 28 ላይ። ይህ ማለት የገጠመን ችግር ለበጎ ነው ማለት ሳይሆን እግዚአብሔር በችግሩ ውስጥ ሆኖ መልካም ነገርን ሊያወጣበት፣ ሊያስተምረን፣ ሊያጠነክረን እንደሚችል ማመን ነው። የአባታችን የአቡነ ተክለ ሃይማኖት ሕይወትም ይህንኑ ይመሰክራል። በብዙ መከራና ፈተና ውስጥ አልፈው ነገር ግን በእግዚአብሔር ቸርነት ላይ ያላቸው እምነት አላጡ። ውጤቱም ለኢትዮጵያ ቤተክርስቲያን ታላቅ ብርሃን መሆናቸው ነው። ስለዚህ ቤተሰቦቼ የአቡነ ሽኖዳን ቃል እናስታውስ። ዓለም በእግዚአብሔር ቸርነት የተሞላች ናት። ይህንን እውነት በልባችን ስንቀበል በአስቸጋሪ ጊዜያት እንኳን ተስፋ ይኖረናል። በደስታ ጊዜያት ደግሞ ምስጋናችን ይበዛል። አይኖቻችንን ከፍተን በዙሪያችን ያለውን የፈጣሪን ድንቅ ሥራና የማይለየውን ቸርነቱን እናስተውል። ይህ የአቡነ ሽኖዳ ሳልሳዊ ትምህርት ሁላችንንም እንዳበረታታንና መንፈሳዊ እይታችንን እንዳሰፋልን ተስፋ እናደርጋለን። የዛሬው ዝግጅታችን ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ከወደዳችሁት ላይክ እና ለሌሎችም እንዲዳረስ ሼር አድርጉት። ሐሳብ አስተያየት ካላችሁ ከስር ባለው የኮሜንት መስጫ ላይ ጻፉልን። እግዚአብሔር በቸርነቱ ሁላችንንም ይጠብቀን። አሜን። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ የእውነት መንገድ ማያ